4 ኪሎ ደርሰናል። አዎ የቅድስት ሥላሴ ካቴድራል ነው የሆነው። ተወዳጅ አርቲስት ታሪኩ ባባ፣ አርቲስት ማዲንጎ አፈወርቅ እጅግ በቃ የሚገርም የመቃብር ስፍራዎችን አሳያችኋለሁ። እጅግ ፌመስ የነበሩ አክተሮች፣ ሙዚቀኞች፣ የመንግስት ባለስልጣናት፣ ነገስታት በቃ ምን ልበላችሁ እጅግ የሚገራርሙ የነበሩ በዘመናችን ኮከብ የነበሩ ባለስልጣናትን ኮከብ የነበሩ ሰዎችን አሳያችኋለሁ። የመቃብር ስፍራቸውን አብረን እንጎበኛለን። ቤተሰብ ሁኑ። ሰብስክራይብ በማድረግ ያላችሁ ሀሳብ አስተያየት ደግሞ ቀጣይ ምን አይነት ቪዲዮ ልስራላችሁ ኮመንት አድርጉልኝ። እጅግ በጣም ነው የምወዳችሁ። ጉዞ ወደ ሜክሲኮ። አሁን መነሻችንን ከቃሊቲ ሜክሲኮ እያደረግን እንገኛለን። ውጭ ያላችሁ ትውልድ ኢትዮጵያውያንና ኢትዮጵያውያን የናፈቃችሁ ካላችሁ ላሳያችሁ። ዛሬ በባስ ነው የሚሄደው። አይ ቲንክ 30 ብር እንደዛ ነው የሚፈጀው። ባስ እየዞረ ነው። ቤት አባት እንደሚያ ኦኬም እየዞረ ነው ይገኛል። ሰልፉ እና በዚህ መንገድ ቀናችንን ጀምረናል። በኋላ የሚኖሩን እንቅስቃሴ አብረን እናያለን። እስኪ አሁን ካለንበት እስከ መዳረሻችን ምን ያህል ገንዘብ ነው የምናወጣው፣ ምን ያህል ለባሱ የምንከፍለው የሚለውን አብረን እንመለከታለን። አብራችሁ ሜክሲኮ ደርሰናል። ወደ 4 ኪሎ የሚወስደውን መንገድ እየተጓዝን እንገኛለን። ከሜክሲኮ 4 ኪሎ አንድ ታክሲ ነው የሚፈጀው። ይሄ ኮሪደር ልማት ትሩፋቶች ናቸው። አራት ኪሎ ደርሰናል። አዎ ወደ 4 ኪሎ ቅድስት ካቴድራል ቤተክርስቲያን እያመራ እንገኛለን። ከጀርባዬ 4 ኪሎን አንበሳው ላሳያችሁ። አንበሳው ነው እዚህ ጋር አለ። የዚህን አንበሳ ነገር ምን እንደሆነ ደስ ይለኛል። በጣም የሚያምር ነው። በነገራችሁ ላይ 4 ኪሎ ፕላዛ ይባላል። መናፈሻ ነገር ነው። እንዴት አባቱ እንደሚያምር ዋው! በጣም የሚያምረው ይሄ ያኛው ግራውንድ ተርሚናል ነው። ወደ ግራውንድ ተርሚናል የሚወስድ ተርሚናል ነው። በዚህም ደግሞ በታች የሚያወጣ ግራውንድ ተርሚናል ነው። ያ ትምህርት ሚኒስቴር ነው። ትምህርት ሚኒስቴራችን እዚሁ 4 ኪሎ ላይ ይገኛል። አያምርም? ኪሎ ፋይናሊ ቅድስት ሥላሴ ካቴድራል ደርሰናል። በንጉስ ኃይለ ሥላሴ በ1931 ታህሳስ 22 ላይ ይህ ካቴድራል ግንባታው ተጀመረ። ግንባታው ከተጀመረ በኋላ ጣሊያን ፋሽስት ጣሊያን ሀገራችንን ከወረረችን በኋላ
ለ11 ዓመት ተቋርጦ የነበረ ይህ ካቴድራል ቤተክርስቲያን ነው። በመቀጠል ይህ ካቴድራል ቤተክርስቲያን በ1942 ከ11 ዓመት ቆይታ በኋላ ድጋሜ በመገንባት ለዚህ ደረጃ የደረሰ ቤተክርስቲያን ነው። እጅግ ጥንታዊ ቤተክርስቲያን ለ11 ዓመት ያህል ተቋርጦ የነበረ ነው። በኃይለ ሥላሴ የተገነባ ቤተክርስቲያን ነው። እጅግ ውብ የሆነ ቤተክርስቲያን ነው። እጅግ ያምራል። ውስጥ ያለውን ደግሞ አብረን እናያለን። ይህ ቤተክርስቲያን ይህን ይመስላል። እንዴት አያችሁት ይህን ቤተክርስቲያን? እኔም በረጅም ጊዜ በኋላ ነው ተመልሼ የመጣሁት። የሚያምር ቤተክርስቲያን ነው። እጅግ ውብ የሆነ ቤተክርስቲያን ነው። እጅግ ንጹህ። ይህ የኢትዮጵያ ጳጳስ የሆኑ ናቸው። አብዛኛው ደግሞ አቡነ ሚካኤል ናቸው። የጎንደር አቡነ ሚካኤል አቡነ መልከ ጼዴቅ ተብሏል። ጥንታዊ የሆነች ቤተክርስቲያን። እነዚህ ሁሉ ሊቀ ጳጳሳት እንደምታዩት አቡነ ሚካኤል ጳጳስ በጎንደር ይላል። በዘወትር ማርያም ክፍለ ኃይለ ዳግማዊ ኢትዮጵያ ይላል። የእሳቸውን ታሪክ አብረን እናንብብ። ብፁዕ አቡነ መልከ ጼዴቅ ዳግማዊ ይላል። በደብረ ታቦር አውራጃ በሐምሌ ተወለዱ ይላል። እንደምታዩት በረከታቸው ይደርብን፣ መታሰቢያ ይሆን ዘንድ ነው ይሄ የተገነባው። እንደምታዩት እንትን ብያቸዋለሁ። እጅግ ደስ የሚሉ ሊቀ ጳጳሳን የሀገራችንን የሃይማኖት ምዕመናኑን ሲያገለግሉ የነበሩ ጳጳሶች ናቸው። ብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቀ ጳጳስ ዘኢትዮጵያ ነበሩ እንደምታዩት። ስለዚህ አባታችን ታሪክ ሰምታችኋል። ሐምሌ 24 ቀን 1930 በጎንደር ከተማ ነው የተወለዱት። በመማር ማስተማር ስለ አስተዳደሩ ባበረከቱት አገልግሎት ጥር 13 ቀን 1997 አንድ ሊቀ ጳጳስ ሆነው ተሹመዋል። በ1971 ተሾሙ ማለት ከ77 ድርቅ በፊት ነሐሴ 29 1980 በከፍተኛ ድምፅ ተመርጠው አራተኛው ፓትርያርክ ሆነው ተሹመዋል ማለት ነው። ጥቅምት 1 1985 በደረሰባቸው በደልና ግፍ የተነሳ ተሰደዋል ይላል። የኢትዮጵያ አራተኛው ጳጳስ ናቸው። አራተኛው ፓትርያርክ ናቸው። እነዚህ ተክለ ሃይማኖት ናቸው። 1968 እስከ 1980 ስንተኛው ፓትርያርክ ነበሩ? እነዚህ እዛ ላይ የለም። በ19 ግላዊ የኢትዮጵያ ገሊላዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ
ብፁዕ ቅዱስ አቡነ ተክለ ሃይማኖት ከ1968 ዓመተ ምህረት እስከ 1980 ዓመተ ምህረት ቤተክርስቲያን ሲያገለግሉ ነበሩ። ለ27 ዓመታት አገልግሏል። ቺን ቤተክርስቲያን 27 ዓመት ማለት በጣም የሚገርም ነው። 27 ዓመት ማለት የአንድ ወጣት ጽኑ ለእግዚአብሔር ብቻ ታምነው ቢገርማችሁ ቤተክርስቲያኗ ፊት ለፊት ላይ ነው የሚገኘው ሐውልታቸው። ቤተክርስቲያንን ከመሩ ብዙ ዲያቆናትን፣ ጳጳሳትን፣ ቤተክርስቲያኖችን እንዲበዙ ያደረጉ ለሀገራችን ትልቅ የኦርቶዶክስ ተዋሕዶ እምነትን ከማስፋፋት ደረጃ ምእመናንን ከማስተማር ለተለያዩ ሊቃን እንዲወጡ ካደረጉ ጳጳሳት ውስጥ 27 ዓመት ሙሉ ማገልገል ወደ 30 ዓመት ማገልገል ማለት የእግዚአብሔር በረከት ሲያድር ነውና እጅግ ተደንቅ ያለው እጅግ ተወዳጅ የሆነው አርቲስት ማዲንጎ አፈወርቅ የመካነ መቃብሩ ይሄንን ይመስላል። ወደ ተመልካቾቼ እጅግ ድንገተኛ ከሆኑና አስደንጋጭ ከነበሩ ዜናዎች ውስጥ አንደኛው ነው። እናንተ ብዬ ነው ይህን ነገር እያሳያችሁ ያለሁት። እንደምታዩት እዚህ ታሪኩ ባባ የማዲንጎ እጅግ የማዲንጎና የአርቲስት ታሪኩ ባባ ህልፈት እጅግ አስደንጋጭ ነበር። ሁላችሁም መታችሁ እንድትጎበኙ ግብዣ ነው። ነፍሳቸውን በአጸደ ገነት ያሳርፍላቸው። ያው መስከረም 17 2015 ዓመተ ምህረት ነው በድንገተኛ ህይወታቸው ያለፈው። እኔ ተኛው አንቀላፋውም እግዚአብሔር ደግፎኛልና ነቃው ይላል። ሰኔ 17 2015 ዓመተ ምህረት ነው ከዚህ ዓለም በድንገተኛ መንገድ ያረፈው። እንደምትመለከቱት መካነ መቃብሩ ይሄንን ይመስላል። መጽናት እንመኛለን። ሁላችሁም በጸሎት አስቡት፣ እየመጣችሁ ጎብኙት ማለት እፈልጋለሁ። በቀጣይ ደግሞ በዛኛው በኩል የሚገኘው አርቲስት ታሪኩ ባባ አለ። እሱም ድንገተኛ ነው ህይወቱ ያለፈው እና እንደዚህ አይነት ታሪኮችን አንድ ወንድሜም የተለያዩ ታሪኮችን ጎን ለጎን እየነገረኝ ነው። ለእናንተ አቀርብላችኋለሁ። ለወንድማችን ለአርቲስት ማዲንጎ አፈወርቅ ነፍሱን በመንግስተ ሰማያት ያወርስልን እንላለን። በቀጣይ ደግሞ እንመለከታለን። ሌሎች ታሪካዊ የሆኑ አርቲስቶችን እንመለከታለን። እጅግ ተወዳጅ አርቲስት መካነ መቃብሩ በዚህ መንገድ ይገኛል። እጅግ ተወዳጅ ነው፣ የማይረሳ ሳይጠገብ ድንገት ከጎናችን የሄደ አርቲስት ነው። ያው እዛ ጋር ደግሞ ዳዊት እሱም ዘንድሮ 4ኛ ዓመት ሞልቶታል። እሱም በድንገተኛ መንገድ ገብቶ ነው ህይወቱ ያለፈው። ያው እንደምትመለከቱት ቁጭ አርቲስት ታሪኩ ባባን የሚመስል ስዕል ነው ተስሎ ከዛ በኋላ መካነ መቃብር ሐውልቱ የተሰራው። አርቲስት ታሪኩ ባባ የአንድ ልጅ አባት እንደሆነ ታውቃላችሁ። ታሪኩን ታች ማንበብ ይቻላል። በአዲስ አበባ ከተማ በተክለ ሃይማኖት አካባቢ ሐምሌ 17 ቀን 1977 ተወልደው ታህሳስ 2 ቀን 2015 ዓ.ም ነው ያረፉት። እድለኛ እኮ ነኝ። እግዚአብሔር እስከ ልጅና ምሰራውን ሞቼም ጡረታ የማልወጣበትን ውድ ሙያ
ሰጥቶ ሞገስ ሆኖ አክብሮኛል። የሰጠኝን ሁሉ ያለስስት ለወገኔ የማካፍለው እንጂ የማልሰስተውን እንዳልሆነ አውቄ እኖራለሁ። ባልፍ እንኳን ተሻለውን እቀበላለሁ ይላል።